ምን አልሽ? አንቺ ስሬ ተባልሽውን ትተሽ ተዘብዝፈሻል። ትንሽ ራሴና መማርኩኝ አረፍ ልብል እና ስራው ይቅር ጭራሽ ባሪያ መሆንሽን ረሳሽው። ምን አልሽ? ካንቺ ነው ይሄን ንግግር የሰማሁት። እና አገልጋያችን መሆኗን ረሳችሁ እኮ። ማንም የማንም ባሪያ አይደል። ሁሎቻችንም ብንሆን የፈጣሪ ባሪያዎች ነን። ድጋሚ እንደዛ አይነት ንግግር እንዳልሰማ። ነይ እስኪ ቦሴ። አቤት አፎት። የክብሯ ነገር እያንገበገባት ከላይ ያናግራታል እንጂ ውስጧ አቂም የለበትም። አንቺም ብትሆኚ በሷ አቂም ሳትይዢ ስራሽን ጨርሽ። ላንተ ስል የማልተው ነገር የለም። የምወድህ አንተን ላለማጣት ስል የእህትህን ቁጣና ስድብ ችዬ እኖራለሁ። በውስጥ ያለ ፍቅርን እስክታውቅ ድረስ ባሪያ ሆኜ አገለግልሃለሁ። ምን ገትሮሻል አንቺ? አትመጭም? ቆይ ግን አንድ አሽከር የጌታ ልጅ አፈቀረች ቢባል ህዝቡስ ምን ይላል? ቦሴ ምን እያሰብሽ ነው? ስላንተ ስለኔ ምን ማለቴ? በእኔ ምክንያት ከትጓደድ ጋር እየተጣላችሁ ነው። እሱን ነው ማስብ። እና ምን ሐሳብ ላይ ደረስሽ? ልንገረው ልተው እያልሁ ነው። ለማን? ለአፎት። አፎት እኮ እኔ ነኝ። ምንድነው የምትነግሪኝ? አረ ምንም የምነግርህ የለም። ብቻ ግን ምን? በቃ በእኔ ምክንያት አትጣሉ። እሺ በቃ ይሄ ከሆነ ችግር የለው። አንቺ ግን ተረጋጊ። በየት በኩል ልረጋጋ አንተ እያለህ? አረ ቦሴ ምን እየሆንኩ ነው? አንቺ ቦሴ። አቤት አፎት። እንዲያ ነው ነገሩ አይደለም። ህልምሽ መኖርሽ ራሱ ቅዠት ነው። አፎት በጣም ይቅርታ። ከዚህ በላይ መጨነቅና መሰቃየት አልፈልግም። ምን ሆንሽ ቦሴ? ስራ በዛንብሽ? አይደለም ጥፋቱ የኔ ነው። የመጣውለትን ስራ መስራት ሲገባኝ ሌላ ዓለም ውስጥ ገባ። ግን እኮ ፈልጌው አይደለም ቦሴ። የሆንሽውን እስካልነገርሽኝ ድረስ እየገባኝ አይደለም። ምንድነው የሆንሽው? አንተ የጌታ ልጅና የባላባት ዘር ነህ። እኔ ደግሞ አንድ ተራ የገበሬ ልጅ ነኝ። ቤተሰቦችሽ ደህና አይደሉም እንዴ? ብርን የፈለግሽው? በቃ ቶ ማሰቤም ስህተት ነበር። አሁን ደግሞ ለመናገር መሞከሬ ሌላ ድፍረት ሆነብኝ። ቦሴ ምን እየሆንሽ ነው? ለምንድነው የሆንሽውን በስርዓት የማትናገር? ገንዘብ ፈልገሽ ከሆነ አሁኑኑ ልሰጥሽ ይችላል። እኔ ገንዘብ አይደለም የምፈልገው። እኔ የምፈልገው አንተን ነው። ምን? በቃ ተወኝ። በህልሜም በሆነም እየመጣ አታስቀኝ። ወደ ቤተሰቦቼ መሄድ ለምፈልግ። ነገሮችን ከመጋፈጥ ይልቅ መሸሽና ለመደበቅ መሞከር መፍትሄ አይደለም። ችኩልነት የትም አያደርስም። አስተዋይ አእምሮና የሚያገናዘብ ልብ አለሽ። ረጋ ብለሽ አስቢ። አፎት ስለፈጠረ ውጣልኝ ከሐሳቤ። ከፍቅር በላይ ቃላቶቼ ይገሉኛል። ምን ነው ፈጣሪ እኔን አንድ ባሪያህን የማልኖረውን ህልም እንድቃዥ አደረክ። አይደለም ህልምሽ መኖርሽ ራሱ ቅዠት ነው። አንቺን ማፍቀር አልችልም። ለምን? እኔ አንዴ እንድረሳት ከነገረችኝ ሷነቷ ጋር ራሴን ወደ ጥልቁ ወርሬዋለሁ። ይህ የምታየው አካልና ገላ በሞተ ፍቅር ላይ የበቀለ ተቀጽላ ነው። ፍቅር እኮ ትንሣኤ ያለው እርሳኝ የሚል ቃሏን ተከትሎ የተሰበረ የፍቅር ልብ አይነሳ። እንጃ ህይወት በምስጢር የተሞላ እንቆቅልሽ ነው። ነገን አላውቅም። እና ልርሳህና እኔም የኔን መውደድ ካንተ እርሽኝ የሚል ቃል ጋር ለወርውሮ እንጃ። ምርጫው ያንቺ ነው። ሰማኝ አፎት፣ ዝም ብለህ ብትቀበለውስ? አንዳንዴ ማዕበሉ እስከሚያልፍ ራስን ዝቅ ማድረግ ብልህነት ነው። ማዕበሉ ሲያልፍ ራሳችንን ዝቅ አድርገን ካገኘ ነው ማዕበሉ ሳይሆን እኛ ነን ያለፍነው። ምን ማለት ነው? መኖር ማለት መላመድ ማለት አይደለም እንዴ? መላመድ ማለት ሞት ማለት ነው። አንገታችንን የደፋነው ንፋሱ እንዳይመታን ብለን ከሆነ ንፋሱ ሲቆም እንኳን ቀና ለማለት አከርካሪያችን መዛሉ አይቀርም። እኔ መመታት ካለብኝ ፊቴ ነው መመታት ያለበት። ቢያንስ እንኳን ወዴት እንደምወድቅ አውቃለሁ። ግን እኮ ብቻህን ነህ። ልፋትህን ማንም አያይልህም። ዓለም ባያየኝም እኔ ራሴን ቀና ብዬ አየዋለሁ። ተሸንፎ ከመኖር ተጋፍጦ መውደቅ ክብር ነው። ወዴት ነው የምትሄደው? አላውቅም። ብቻ ግን አርፎ መቀመጡ ረፍት እየነሳኝ ነው። ቀን ለማለፍ አንገት መድፋት የሚበጅ ይመስለኛል። አሃ እሱ እኮ የተሳተ የመኖር ህግ ነው። አየሽ፣ ቀን ለማለፍ አንገታችንን ብንደፋ ለመደብና ጉዟችን ሁሉ ወደ መቃብር ብቻ ሆነ። ይሄ ደግሞ ያዛልቀን። ቀና ብሎ መጋፈጥ ሳያስከብረን አይቀርም።
ነባይነ ኮነ ነባይነ ነባይነ ከመ ዘይነባይነ